እዚህ ሰልመው ነው ሌላውን ጂን ያሰለሙበት። ይሄ ቁርአን የወረደበት ምርጥ የተቀደሰ ቦታ ነው። የት ነው ዳዕዋ የተደረገላቸው ጂኖች? መጀመሪያ ከዚሁ ተቀብለው ሄደው ጂኖችን በሙሉ አሰለሙ ማለት ነው። አብዱላህ ኢብኑ መስዑድ የተባለ ሰሃቢና የተወሰኑ ሰሃቦች ወደዚህ ሲመጡ ድንገት ያዩዋቸዋል ነብዩ አለይሂ ሰላም። ያ ረሱላላህ ሰለላሁ ዐለይሂ ወሰለም ሰሉ ዐላ ረሱሊላህ ያ ረሱላላህ ሰለላሁ ዐለይሂ ወሰለም እኛ ተጨነቅን እኮ እርሰው የት ሄደው ነው? እርሶን በመፈለግ እኮ ደከምን፣ ኧረ ጨነቀን። ምንድነው ብለው ጠይቋቸው። ያ አብዱላህ እኔ እኮ እስላሞችን ለማጥፋት ቆርጠው ተነስተዋል እኮ በእናትህ። ጨነቀን እኮ ጨነቀን። አንድ ኮሜንት ላይ ምን ብሎ ቢኮምት ጥሩ ነው? በል ወንድሜ ጂኒ እንውረድ ደርሰናል ወደ እኔ ግን የሚያሳስበኝ አሁንም የዱዓው ነገር ነው። ጂኒው ላይ ነው አፍንጫውና ጆሮ ላይ ሸንተውን ዱዓ አድርጎ ሲሰግድ አስበጓል። አንተሽ አሳስቦታል የሽንቱ ነገር እንዴ? ኧረ አንተሽ ወይ በቃ የሽንቱን ታሳየን። ቤላ አለሽ የሽንቱ ካለ ሐዲሱ ነው። እሺ አይ ኧረ በቪዲዮ ነው የፈለገው። አንተሽ እንዴ አስጨነቅን እኮ እኛንም። አይ ለጨዋታ እዚህ ልቀጥለኝ መስመር አሰመሩለት ማለት ነው። ፈሐጣ ለሁ ኸጠን ያ አብዱላህ ብን መስዑድ ከዚህ መስመር እንዳታልፍ አለት። እንዳታልፍ ምን ነው ያ ረሱላላህ እኛ እኮ ተጨንቀን ነው። ምንድነው ማለት? ቆይ አንዴ ይጠብቃል። እኔ ከወንድሞቻችሁ ጋር እየተማማርኩ ነበር። ለካ አላህ ሱብሓነሁ ወተዓላ ጂኖች ወደዚህ ልኮ ነፈረ ኢለይከ ነፈሩ ሚነል ጂን የስተሚዑነ አልቁርአን ፈለማ ሐضሩሁ ቃሉ አንሲቱ ፈለማ ቁድየ ወለው ኢላ ቀውሚሂም ሙንዚሪን ይላል አላህ ሱብሓነሁ ወተዓላ በሱረት አልጂን ላይ። እዚህ ለከነቢዩ ዓለይሂ ሰላም ጂኖች መጥተው ከነቢዩ ጋር ፊቅህ ወይ መማማር ላይ ነበሩ ማለት ነው። ስለ ዲናቸው እያስተማርኳቸው ነበረ። ወንድሞቻቸው እዚህ እየተማሩ ነው፣ እዛውን መስመሩ እንዳትለቅ ብለው አሰመሩለት ማለት ነው። ልክ አብዱላህ ብን መስዑድ ባለበት ቆመ፣ ሰሃቦቹም ቆሙ። ነቢዩ ዓለይሂ ሰላም አስተምረው ከጨረሱ በኋላ እኔ እዚህ ጋር ያገድኩህ እኮ እነሱ ቅር እንዳይላቸው ብዬ ነው። ወንድሞቻችሁ ናቸው፣ ነገር ግን እነሱ ትምህርት ላይ ስለነበሩ ማቋረጥ አልፈለኩም። እነሱ ከጨረሱ በኋላ ይሄ ወደ እናንተ መጣው ብለው ነብዩ አለይሂ ሰላም እንትን አሉ ማለት ነው። ጂኖች ተምረው ሄደው ከዛ ወደ ጓደኞቻቸው ወደ ወንድሞቻቸው ጂኖች ሄደው ኢና ሰሚዕና ቁርአንን አጀባ የሚገርም ቁርአን ሰምተን መጣናል። እሺ ይሄን ይመስላል እንግዲህ ያሰለማቸው ማለት ነው። በነገራችን ላይ እንደውም ደስ የሚል ኮመንት አየዋ። ጂኒ ሲባል ያልገባችሁ ካላችሁ ያው አጋንንት ማለት ነው። እሺ አይደለ? ትክክለኛ ቤላ ምናምን እነዚህ ጂኒዎች ጣታቸውን አውጥተዋል ሻሃዳ ሲይዙ። ግን ለእነዛኞቹ ጂኒዎች ነዋ ለመጀመሪያ ላመኑት ጂኒዎች ጣታቸውን አውጥተዋል ሲያሳምኗቸው መሰለኝ። እንግዲህ እንደ ሰውየው ንግግር ከሆነ የእኛ ሳበሻ ማነው ስሙ? ይሄ ዮሐንስ ጀነት የሚገቡ ተራሮች እንዳሉ ታውቃላችሁ? አዎ አስፋልቱም ይገባል አሉ እዛ አካባቢ ያለው። አሁን የአዲሱ የልማቱ ነው። የኔ በእውነት የምሬን እኮ ነው። የንተ አላያችሁትም ይሄንን ቪዲዮ? ማሚያ ላይ አይቼዋለሁ። መሐመድ ያልተገደ ሙስሊም መሐመድን ያላከበረ ያልታዘዘ ሲኦል ሲገባ ተራራ ጀነት ሲገባ ሰው ሚስት ይሰጠዋል። ተራራ ማለት እንትኑ ማይታዘዝ ባይዘው ከ73 ሴክት ኦፍ ሙስሊም አንድ ሴክት ብቻ ነው የሚገባውና አስበው 72 ሴክት የእስልምና አይገባም። እዛ መካ ያለ ጸዴ ተራራ ግን ይገባላል። እሱ 72ቱ ቸከሶች እሱ ሰውዬ እንዴት ነው እሱ እየተደራደረ ነው አሉ። ተራራው ራሱ ለኛ እንዴት ነው ተራራ ሆነን ከዘመን እስከ ዘመን የዘለቀን እኮ ነን። ለኛማ አንሊሚትድ ይሁን እያሉ ላሳያችሁ እሱን ቪዲዮ ላሳያችሁ እሱን ቪዲዮ
ጀነት የሚገባው ብቸኛው ተራራ። ስለዚህ ተራራ ነግራችሁ አላቅማ። እጅግ የሚገርም የሆነ ታሪክ ልነግራችሁ ነው በዚህ አጭር ቪዲዮ። ሁላችሁም ይሄንን ቪዲዮ ለነብዩ ባላችሁ ፍቅር ልክ ባልላችሁም፣ ነገር ግን የቻላችሁትን ያክል ሼር፣ ሪፖስት እና ኮፒ ሊንክ እያደረጋችሁ ይሄን የመሰለ ገራሚ ታሪክ ሙስሊማቱ እንዲያውቁ ሁላችንም የድርሻችንን እንወጣ። ኮሜንቱን ደግሞ በሶላዋት ሞቅ ደመቅ እናድርገው። ከስያሜው ስነሳ ጀበሉል ኡሁድ ከዚህ በኋላ ስለ ተራራው ማብራራት ይጀምራል። ግን ምንድነው እውነተኛ ተራራ ነው መንጠልጠል እኮ ተራራው ላይ በቃ ምንድን ነው አብረህ ትገባለህ ነው መጠየቅ ያለበት። ተራራው ጣቱን አውጥቷል ማለት ያለበት አሁን እንደዚህ ተራራው ላይ አይጠፋም። አባ ተው ይቆር። እንዴት አይጠፋም ማለት ናቱ ተው በቃ እለፍ። ሰላም ናችሁ? ጥያቄ ለመጠየቅ ነበረ። ባሮኬ አንተና ሁላችሁም ናታንም ማማዬ ከተፈቀደ እንዲህ ማለት ነው። ቆይ ትንሽ እንጫወት በእናትህ። አንድ ሌላ ጨዋታ አለኝ። አሁን ይሄን የመሰለ ጨዋታ ናቲሻ ተው እንጂ ጠፍቶ ስለመጣ ይሄ ልጅ እናጫውተው በሚል አይ ይጠይቅ። አንተ ደግሞ ቧልት ትወዳለህ። ይጠይቅ። አይ ጥያቄ ቧልቱ ነው። ይቺን አጋጣሚ ድጋሚ አላገኛትም ብዬ አንተሽ ይቅርታ ግን እሺ፣ ሁላችሁንም ሰላም ብያለሁኝ። ከባሮክ ጀምሮ የዋዳ ክርስቲያን ማማዬ አንተነ ናታኒም ሁላችሁንም ሰላም ብያለሁ። በመጀመሪያ እኔ ማለት ያው በዚህ በእስልምና ጉዳይ ላይ ሆነ አንዳንድ ጥያቄዎች ስላለኝ ነው። ያው የዋዳም ማማዬ ሁላችሁም ስላላችሁ በዚህ አጋጣሚ እስቲ ግርም ስላለኝ የሆነ እንድታጠሩልኝ ስለፈለኩ ነው። ያው ሃይማኖቴ ኦርቶዶክስ እምነት ተከታይ ነኝ። እኔ የምኖርበት ሀገር ላይ ኢራኖችም ሳውዲዎችም አሉ። እኔ የምሰራበት መስሪያ ቤት ላይ እኔ የምኖርበት ሀገር ላይ ማለት ነው። እና በጣም የሚገርመኝ ያው ብዙ ጊዜ ኢትዮጵያ ውስጥ አንድነን ሙስሊም ስለሚባል ነው። እና ይሄ ነገር እውነት አንድ ነው ወይ? ለምሳሌ የኢራኖቹ የሻይ መሰለኝ ካልተሳሳትኩ የሚከተሉት እነዛ ሱኒ መሰለኝ። እና ኢራኖች የሰገዱበት ቦታ ላይ ሳውዲዎች መጥተው አይሰግዱም፣ አብረው ምግብ አይበሉም። ለምንድን ነው ይሄ ነገር? እውነት እንደሚባለው አንድ ስላልሆኑ ነው ወይስ አንድ ስለሆኑ ነው? ከምን አኳያ ነው ይሄ የሚሆነው? ይሄ ማወቅ ስለፈለግኩኝና ከአንድ ሙስሊም ጋርም ስለተከራከርኩበት በደንብ ከእናንተ መረጃ ይዤ ማውራት ስለፈለግኩበት ነው። እና ያው ኢትዮጵያ ውስጥ እንደዛ ከሆነ የኢትዮጵያ የትኛውን ነው የሚከተሉት? የዛኛው የሳውዲውን ነው ወይስ የኢራኑን አስተምሮ ነው የሚከተሉት? ይሄኛውን ብታጠሩልኝና ያው እንደምታዩት ሶሻል ሚዲያ ላይ ብዙዎች የኢራን ነፃ አውጪ ግንባሮች አሉ፣ ፌክ ኒውስ የሚሰራው አብዛኛው የኢትዮጵያን ሙስሊሞች በፌክ ኒውሱ ራሱ በጣም የትና የት ድረስ እየሄዱ እየሰሩበት ስለሆነ እዛ ያሉት አይስማሙም። እና ይሄ ነገር እንዴት ነው? እችን እንድታስረዱኝ ስለምፈልግ ነው። አመሰግናለሁ። ከተቻለ ጥያቄውን እኔ በደንብ አልሰማሁትም። ምናልባት ማማዬ ከሰማሽ ሶሪ። አይ እንትን ነው የሺአና የዋሃቢዮች ማለት ነው። ሳውዲዎች አብዛኛው የሚበዛቸው ዋሃቢዮች ናቸው። እና ሺአን ደግሞ ከነ ሙስሊም ነው ራሱ ሙስሊም ናቸው ራሱ አይሉም። አሁን በዚህ በጦርነቱ ላይ ድል ለኢራን እስላም ሁሉ አንድ ነው ሲሉ እኔ በጣም ነው የሚገርመኝ። ከነ ሺአዎች የሚያምኑት አሊን ነው እነሱም እንትን የሚሉት የሚቀበሉት። ኢቭን አይሻ ራሱ አመንዝራለች ብለው ነው የሚያምኑት ሺአ ሙስሊሞች ማለት ነው። አይሻን አመንዝራ ሴት ናት ብለው ነው የሚያምኑት። ሱኒዎች ደግሞ ሳውዲ ላይ ስለሚበዙ እነዚህን እንደ ሙስሊም አይቀበሏቸው። ለምሳሌ እኛ ፕሮቴስታንቶችን ክርስቲያን አይደሉም አብረንም አምልኮት አንፈጽምም እንደምንለው እነሱም ደግሞ እንደዛ ነው የሚሉት ማለት ነው። ሙስሊም አይደሉም እስልምናንም አይወክሉም ብለው ነው የሚያወግዟቸው ሺአዎችን። ሺአዎችም ደግሞ በተቃራኒው እንደዙ ይላሉ ማለት ነው። የትምህርት ልዩነት በአላህ ማንነት ላይም ልዩነት አላቸው። ሲቀጥል በሰለፎችም ላይ ልክኛ ፕሮቴስታንቶች በሐዋርያትና በነቢያት መሰረት ላይ ታንጸው አልመጡም፣ ትክክለኛ ትምህርትን አልያዙም እንደምንለው እነሱም ደግሞ በሰለፎች ሰለፎች እንግዲህ እንትኖች ናቸው የነብዩ ተከታዮች ማለት ነው። ሱሐቦች የሱሐቦችን ትምህርት ይዘው አልመጡም፣ ቀጥተኛውን የቁርአንና ሐዲስን ትምህርት ተከትለው አልመጡም ብለው ስለሚሉ አብረው አምልኮት አይፈጽሙ። እዚህ ግን አንድ ላይ ነው የሚፈጽሙት። ባይዘው እዚህ አሁን አህባሽና ወሃቢ ይለያያሉ፣ ግን መስጂዶቻቸው አንድ ቦታ ነው። ተዛዝለው ነው አብረው ነው አምልኮት የሚፈጽሙት። የተለያየ መስጂድ የላቸው።
ግን የሚያስተምሩ ልዩነት አላቸው። ከዛ አንጻር ነው ምናልባት ጥያቄን ከተረዳሁት። ትክክል ነሽ። አይ እኔም እዚህ እኮ ለምሳሌ ያው እዚህኛ ያለንበት ሀገር መስጊድ አይፈቀድም። ያው ግን ስራ ቦታ ላይ እንዲሰግዱ ይፈቀድላቸዋል። ግን ኢራኖች የሚሰግዱበት ላይ ሳውዲዎች አሉ አብረውኝ የሚሰሩ ሳውዲዎች መጥተው አይሰግዱም። ኢራኖች ደግሞ የሳውዲዎች ቦታ ላይ ሄደው አይሰግዱም። ምንድነው ሲባሉ አንገናኝም ይላሉ። እና ይሄ ከሆነ ታዲያ የኢትዮጵያው ሙስሊም ወደየትኛው ነው ሳይድ የሚያደርገው? ራሱ አይጋጭም ወይ? ማለት የሚቃረኑትን እየደገፉ አይደለም ወይ? በነገራችን ላይ አሁን ኢራን ድሉን ነስታ በራሱ ስልጣን ብትይዝ በመጀመሪያ ከክርስቲያኑ ራሱ አስቀድማ የምታጠፋው ዋሃብያን ሙስሊምን ነው። ከክርስቲያኑ አስቀድማ ማለት ነው። አንድ ዋሃብይ በኢራን ውስጥ አይገኝም። በሙሉ ሺአ ናቸው። ትንሽ እንደውም ክርስቲያን አለ ኢራን ውስጥ ማለት ነው። ዋሃብያን አፈላልገው ነው የሚያጠፉት ራሱ ማለት ነውና የኢትዮጵያ ሙስሊሞች ብቻ የሆነ ሙስሊም ሲባል በቃ ለሆነ ነገር ነው ግር ብለው የሚነሱት እንጂ ፍትሃዊ ሆነው እንደው አለ አይደለ አንድ ሰው ሰብአዊነት ተሰምቶት ድጋፍ የሚያደርጉ አይደሉም። አሁን የእስራኤልና የኢራን ጦርነት ወይም ደግሞ ኢራን የምታደርገው ነገር ለሙስሊሙ ምንም ጥቅም የለው። ምንም ከነ ስልጣን ብትይዝ ራሱ አልኳችሁ ዋሃቢዮችን አስቀድማ የምታጠፋው ራሱ በጣም ጽንፈኛ የሆነች አገር ብትኖር ሺአ ሆና ዋሃቢያን የማትወድ አገር ብትኖር ኢራን ነች። እና የኢትዮጵያ ሙስሊም ያው ማሽቃበስ ስለሚወድ ነው። እኛ ለምሳሌ እስራኤልን ብንል እስራኤል ቅድስት ሀገር ናት። ጌታችን መድኃኒታችን ኢየሱስ ክርስቶስ ተወልዶ ሞቶ ድልን ያደረገበት አገር ናት ብለን ራሱ እስራኤልን ልንል እንችላለን። ደግሞ አይመለከተም ስለ እስራኤልም ሲጀመርም፣ ግን ከዛ ከጌታችን ክርስቶስ ኢየሱስ እንደዚህ ያደርጓል ብለን አስበን ማለት ዋሃቢያ የኢትዮጵያ ሙስሊም ግን ምን አስቦ ኢራንን እንደሚደግፍ ራሱ አላቅ ጌታ እንዱ ከማሽቃበጥ የዘለለ ማለት ነው። እና ስልጣኑን ብታገኝ አስቀድማ የምታጠፋው ራሳቸው ነው። ሶልኛል። በጣም ነው የማመሰግነው። በተረፈ በዚህ በፕሮቴስታንቱ ዙሪያ ለምሰሩት አንድ መጽሐፍ እዚህ ጀርመን ውስጥ አግኝቻለሁ። እኔ ጀርመን ሀገር ነው የምኖረው። በራሱ የተጻፈ እንደ በውስጥ ኮንታክት ካረጋችሁ ብልክላችሁ ደግሞ ደስ ይለኛል። በተለይ የኢትዮጵያ ኦርቶዶክስን ቤተክርስቲያን ሜንሽን ተደርጎ የተጻፈ ነውና መጽሐፉ እጄ ላይ ያለ ብልክላችሁ ደስ ይለኛል። ውስጥ ኮንታክት ብታረጉኝ። በተረፈ ቴንኪው ማማዬ ለሰጠሽኝ ማብራሪያ። ለዛ ነው ትንሽ ብዥታ ስላለብኝ ያንን ለማጥራት ነው እና ቴንኪው በጣም ወንድማች ናቲ በውስጥ ጻፍልኝ በቃ እሺ። አላህ እፈልሃለሁ አንቲዬ ዋሃብያ ብሎ ማለት እኮ በጥቅሉ አላህን ጀሃነም አስገብተው እኛ ጀነት ውስጥ እንገባለን ይመስላል። እሺ አይደለም ሺዓና ሱኒ ይቅርና በሱኒ ነን የሚሉ ራሱ ዋሃብያና ሐበሽ ምን ያክል ልዩነት እንዳላቸው በደንብ እንድታዩ ነው። እና ምን ይላሉ? የዋሃብያ ሙስሊም ማለት አላህ ጀሃነም አስገብቶ እሱ ገነት እገባለሁ ብሎ የሚያስብ ጀነት እንገባለን እነሱ ጀነት ነው የሚገቡት። የምራቸው ነው እኮ አላህ ጀሃነም ይገባል እግሩ ያስገባ እዛ ይገባል ይሉ የለ ደፋሮች ናቸው። እሱ ጀሃነም ገብቶ እነሱ የሰውየው አገላለጥ ይዋዴ የሰውየው አገላለጥ ዋሃብያ ማለት እኮ አላህን ጀነት አስገብተው እነሱ እንትን አላህን ጀሃነም አስገብተው እነሱ ጀነት እንገባለን ቢላቸው ያ ድገም ድገም አላህን ጀሃነም አስገብተው እኛ ጀነት ውስጥ እንገባለን ይመስላል። ፊት ያለው አንገት የሌለው እጅ ያለው ትከሻ የሌለው እግር ያለው ምን የሌለው ታፋ ያለው ያውም ደግሞ የውመል ቂያማ ወይ ይገባላው ደግሞ ያውም ደግሞ ጀሃነም የሚገባ አይደለም ያሉት ጀሃነም ይገባል አይደለም ወይማ አካል ነው ከማለታቸው የተነሳም ምን ይሞላል ጀሃነምን የሚሞላው እሱ ነው።
ወሃብያ ማለት እኮ በጥቅሉ አላህን ጀሃነም አስገብተው እኛ ጀነት ውስጥ እንገባለን ነው ስበናቸው። አይበቃችሁም እንዴ? ለአምለአነ ጀሃነመ ሚንከ ወሚመን ተቢዐከ ነው አላህ ያለው። ጀሃነምን ሞላት በአንተ በኢብሊስና አንተን በተከተለህ ሞላታለሁ ብሏል አላህ። ይሄ ቁርአን ነው። እነሱ ምን አሉ? አይ ጀሃነም ጨምረኝ አልበቃኝም ስትል ምን ያደርጋል አሉ? እንደነሱ ባል ክብር ጉንያው እግር ለአላህ ሰጥቶ ክብር ይባላል። እግር ክብር በጣም እኮ የሚገርም ነገር ነው። ይሄ ይበቃናል። እኛ አህለ ሱና ወል ጀማዓዎች ይሄንን ለማወቅ ምን ያስፈልጋችኋል? አሁን ከዚህ የበለጠም ዒልም ያስፈልጋችኋል። ይሄ ትርጉሙ እንዴት ነው? ይሄ እንዴት እና እንደዚህ ነው አለ። ዋሃብያ ደፋር ነው አላህን ጀሃነም አስገብተው ራሱ ጀነት የሚገባው ብሏልና ይህን ያክል ልዩነት ነው ያለው። እጅ ያለው ትከሻ የሌለው፣ እግር አለው ታፋ የሌለው፣ ፊት አለው ጭንቅላት የለውም። እኔ እኮ ወይ ጭንቅላት የለውም ብለው ያስባሉ። ምንድነው ስድብ ነው? አሁን አንተ ጭንቅላት አለ አሁን አላ ጭንቅላት የሌለው ነው ሲጀመር መቼ ያስባል ብናገር ተሳደብክ ይባላል። አሁን ነው ትክክል። ልጠይቅህ ነበር ማለት ጭንቅላት ከሌለው እንዴት ማለት አያስብም ቢባል አሁን ስድብ ነው ወይ ልል ነበር። በቃ ሄድሽበት ይዋል ጠይቅሽ ነበር። እኔማ ይሄንን እንትን ይዘው ግን ማለት ነው ስባ እንደኛ ማለት አሁን እኛ እናንተ ሙስሊሞች እኮ አእምሮ የላቸውም ይባላል አይደል? አንዳንዴ እንደዛ ለማለት ነው እንጂ መኖር ራስም አለው እንዳይሉ ነው እንጂ ሜታፎሪካሊ ሲብራራ አያስብም ነው እንዳይሉ ነው ብቻ። አለበለዚያ ዳዝ ሜክ ሴንስ እኮ ፊቱ የት ላይ ይሆናል? እኔ እሱ ነው እጁ የት ላይ ነው? ትከሻ ከሌለው የቱ ጋር ነው የሚሆነው? ዳዝ ሜክ ሴንስ አንዳንዴ አይ ሁለት እጅ ካለው በራሱ ማለት ነው አላህ አሁን በግራና በሐዲሱ እንደሚለው በቀኝ በኩሉ ጋር ሁለት እጅ እንዳለው ነው የሚናገረውና እንደ ሁለት እጅ አለ ይበሉን በግራና በቀኝ ልክኛ እንዳለን ማለት ነው። በሱራ 75:35 ላይ ኢብሊስን በሁለት እጆቹ ይፈጠርኩ ይለዋል አላህ። ኢብሊስን ለምሳሌ በሁለት እጆቹ ሲፈጥር ሌላ አካሉ ሌላ ነገር መስራት አይችልም ማለት ነው። በእጅ የሚሰሩ ነገሮችን መስራት አይችልም ማለት ነው። ምክንያቱም ውስን ነው። በቃ ሁለት እጁ ስራ ላይ ከሆነ ሌላ ነገር መስራት አይችልም አይደል? ምንድነው ሁለቱ በቀኝ በኩል እየሰራ ከሆነ በግራ መተህ ብትይዘው እንዴት ነው ነው? ዛሬ እንዴ ማን ቶሎ ጨርሰኛል ኧረ ያቺ ማህፀን ልብስ ስትይዘው ልቀቀኝ ምናምን ያለ ስራ ላይ ነበር እጁ ማስለቀቅ አልቻለም። ግን አይገርምም ማለት ክርስቲያኖች አስተውሉ። አብዛኛው ጊዜ ክርስቲያኖች ለአምላካቸው ክብር የላቸውም። አምላክን ሰው ሆነ በላ ጠጣ ይሉታል። ሱብሃንአላህ ይላል ኢማም ቀሚሱን ለብሶ ቁጭ ብሎ ማለት ነው። ኡስታዙም ምኑ ማለት ነው ክርስትናውን አታክ ለማድረግ ሲፈልግ ሱብሃንአላህ አምላክ ወረደ፣ በማህፀን ተወለደ፣ በላ ጠጣ፣ ከዚህ ሁሉ ጌታችን የጠራ ነው ይላል። እግሩን ጀሃነም ውስጥ አስቀምጦለት አምላኩን እሱ የሚያሳስበው የአምላክ ሰው መሆን ነው ማለት። እንዴት አምላክ እግሩ ጀሃነም ውስጥ ይቀመጣል የሚለው ነገር ጥያቄ ያፈጥርባቸው። የነሱ ጥያቄ ምንድነው? እንዴት አምላክ ይበላል ይጠጣል? እንዴት አምላክ እንደዚህ ይሆናል? እንዴት አምላክ አንድ እጁ ቆራጣ ይሆናል የሚለው ነገር አያሳስባቸውም። እንደነዚህ አይነት ጥያቄዎች ማለት ነው። እና ክርስቲያን ሙስሊሞች ይሄን ጠይቁ። አምላካችን ለምንድነው እግሩ ጀሃነም ውስጥ የሚሆነው? ማሜ ቅማላም ነው ምናምን ነገር ብትይስኮ መሐመድ ቅማላም ነው ምናምን ነገር ብትይስ ምን የሚል ይመስልሻል? ተቆረጥና ምን የሚቆረጠው አንድ እጅ ነው ወይስ አንገት? መሐመድ ቀመለ እንጂ ቅማላም ነው ወይ ይሏል። ቀመለ እንጂ ቅማላም ነው ወይ? ቅማላም ነው የሚል ማስረጃ እኮ ነው የሚለው። ከዛ የትም አትገባትም ማስረጃ ስታጣ እዛ ባሮኬ ቪዲዮዎችን ኦፍ ብታረጊው ጥሩ ነው። በጣም ሰማ አንተ ሰውዬ
አሬኩ ዮሐዴ ደማ እንትን ማፈናፈኛ የሚያሳጡበት መንገድ እሱ ቀመለ እንጂ ቅማላም ነው ወይ? እንደዛ ነው የሚሉ የምር አላየህም? አንዱ ዮሐዴ አላየህም? ነብዩ በልብሳቸው ላይ እንደዚህ ያደርጉ ነበረ። ሌሎቹ ካዱና በቃ ባምን ይሻለኛል ብሎ ነው መሰል ይመጣል። አዎ አይሻ ትፈቀፍቅላችሁ ነበረ እና ምን ችግር ያ እንዴት እንደሳኩኝ ማለት ነው። የስፐርም ኖትስ ይሄ ነጠብጣብ አለ ማለት ነጠብጣብ አለ ብለን እንትናለን ማለት ነው እንዴ? ነጠብጣብ አንጠባጠበ የሚል አምጡ እንዴ? ልብሱ ላይ የነበሩ ኖትስ አሉ የተንጠባጠበበት የስፐርም ነጠብጣብ አለ ይላል እኮ ሲም የስፐርም ነጠብጣብ አለ ይላል እንጂ አንጠባጠበ ይላል። ስማ ሱሪ የማን ነበር ማለት ነው? አንዴ ይሄንን ሱሪው ግን የማን ነበር ማለት ነው? አይሻ ነበር እንዴ? ከባድ እኮ ነው። አይሻ ነበር እንዴ የምትለብሰዋል? ምናልባት አንዳንዴ እኮ አይታወቅም። ዘንቦም ነው ይልሃል፣ አርጎት ወጥቶት ሲዘንብ ነው ይልሃል። በእውነት ሊልህ ይችላል። አካፍቶ ነው ይላል። ከባድ ነው እና እንደዚህ ናቸው። እኔ ግን እንደ ኮማች ግን በጣም በቃ የሚያሰቃይ ሰው የለም። ከስር ምን ቢል ጥሩ ነው ስለ አላህ ለፓራ ኦሎምፒክ ራሱ ብቁ አይደለም። ወይኔ ማለት የአካል ጉዳተኞች እኮ ለምን አስባቸው ነው? የለም እንዴ በአንድ እግር ይወዳደራል። በአንድ እግር ይወዳደራል። ትቀልዳለህ እንዴ? ኧረ ዲቤት እንዳይጠሩ አንተ ዝም ብለህ አሳት እባክህ። የጅኒውን ስናፕ ግን እንክፈትለት መሰለን። አንተ ነህ ሲፈልግ ነበረ ልክፈትለት። ምን አልከኝ? የጅኒውን ስናፕ ሲሸና የነበር ያለውን ስናፕ ጆሮ ላይና አፍንጫ ላይ ያ የጆሮም ላሳየ ተቀረጸ እንዴ? ና እንትን ነው። ኧረ ዘንድሮ እኮ የማላየው ታሪክ የለም። ቀረጹት እንዴ? ዋዴ አኒሜሽን ነው። የጅኒውን ጆሮ ላይ የሚሸናበት ጥሯት ናቱ እንዴ ተቀረጸ እንዴ? እሱ ነገር አይ አኒሜሽን ነው እኮ። ኧረ የእንትኑ የኢብሊስ ልጅ አወላለድ በአኒሜሽን ቢሰራ ኢብሊስ ልጅ ሲወልድ እንዴት ነው የሚወልደው? Wow, dang, brother, that's wow, brother, good golly. ይደርሳል ያልከው ነገር ደረሰ። ይኸው Wow, dang, brother, that's dang, brother. እኔ ምን እንሁንላችሁ በእውነት ነው የምፈልጉት? ቆይ ልገሉ ነው እንዴ? በሳቀ አላማችሁ ወይኔ ጉዴ። ባሮኬ ወይ አንተ ጠፍተህ እኮ ያመለጠ እንትን ላይ ረመዳን ላይ ልክ አላሁ አክበር ሊል ሲል ማለት ነው እንዲህ ጠብቀው አይደል የሚበሉት? የፈጠና ጠብቀው ሊጎርሱ ሲሉ የፈጠን ለምን ይመስላል? ለምንድን ነው የሚሆነው? ልገምት እስኪ ገምት። ከጂኒ ጋር በጣም ትስስር ስላላቸው ምናልባት ትንሽ ከቆየ ይሻማኛል። ወንድማችን ከጂኒ ውጣ፣ ከጂኒ ውጣ፣ ከጂኒ ውጣ። ገምት። ለምንድን ነው? ማርያም እርቧቸው ነው እንዳይደል? ሌሊቱን ሙሉ እንትን ሲሉ ነው የሚያድሩት። እስልምና የበላይ ነው። ሐዲሱን ዮሐዴ ተከፍትላቸዋል። አንድ ቆይ ሊሆንና ክርስቲያኖች ጾም ሲያገድፉ አለ በጣም ይዘገያሉ። እኛ ግን ተቻኩለን እንብላ፣ ምክንያቱም አለ እስልምና የበላይ እንዲሆን። ቆይ ላሳየህ። ከኛ ፈጥረው ለመቅደም
ፈጥናችሁ ስትበሉ እስልምናም የበላይ ይሆናል አይነት ማለት ነው። ለምንድን ነው ቆይ የበታችነት ስሜት ያለበት ግን ለምን ነው የሚፎካከረን? ቆይ እኔ እኮ ግራ የሚገባኝ ነገር ምን አመጣው ፉክክሩን? ይሄ እኮ በጣም የበታችነት ስሜት እኮ ነው በእውነት። ፉክክሩ ምን አመጣው ነው በእውነት ይመጣዋል። አረኛ ተሳቀን አለቅን እኮ አላህ ወቸ ጉድ የፈጠነ ይሄ በጣም ከባድ ነው በእውነት። አንተ ሻሰበዋል እኮ አቀባብሎ ይጠብቃልና አረ ላሽ እኛ እኮ ቢያንስ በሰዓት እንቀድመዋለን። ይረሳዋል እንደ ራሱ ቢያንስ 9 ሰዓት ወይ 11 ሰዓት ብንፈታ እንኳን ቢባል እነሱ ፀሐይ ከገባች 12 ተኩል 1 ሰዓት ፈቱን በልሽ ሶ በሰዓት እንቀድመዋለን። የበላይ ነን ማለት ነው። እኛ የሱ ሐሳብ እንዴት ነው? ያው እኛ ጾም ከተፈታ በኋላ ምናምን ሱናን አቢ ዳውድ ሱናን አቢ ዳውድ 23:53ን ክፈትላቸው በቁጥሩ 169 ላይ ማለት ነው። አቢ ዳውድ 23:53 23:53 Okay. Long as to prevail as long as people has time. Okay. የሁል ጊዜ ጥያቄ አለኝና እሱንም ትመልሱልኛላችሁ። ሁላችሁ ገስት ላይ ያላችሁትም ታች ያላችሁትም የማስታወስ ጥያቄ ስለሚሆን ትመልሱልኛላችሁ። ጠይቃለሁ ስጨርስ። ኦኬ እንዲህ ይላል አቢ ዳውድ 23:53 ላይ the prophet said religion will continue to prevail as long as people hasten to break the fast አለ። ቶሎ ጾማቸው የሆነ ሃይማኖት የሚቀድመው ወይም ደግሞ የሚበልጠው አስቀድሞ ምንድነው ብሬክን ፋስትን ቶሎ ብሎ ብሬክ በማድረግ ነው። ጾምን ቶሎ በመፍታት ነው አለና because the Jewish and the Christians delay doing so እነሱ ጾም ለመፍታት ይዘገያሉና ስለዚህ ጾም ቶሎ መፍታት ሃይማኖት ፕሪቬል እንዲበልጥ ያደርጋል አለ። ይሄ ነው ከዛ ኢስላም የበላይ ለማለት ማለት ነው። በጣም ቴዎሎጂካል ኮንሴፕት ያለው ስለሆነ ትንሽ መመራመር ይፈልጋል። ነው ከባድ ነው። ቶሎ ብለህ ጾም ከፈታ ሃይማኖት ይበልጣል፣ ፍቅር ሲዝም በምን ጣዕሙ ትላለህ? አንድ ጥያቄ ልጠይቃችሁ። እሺ መሐመድ ሲናገር ብትቀልድ ወይም ደግሞ መሐመድ የተናገረው ላይ ብታሾፍ ምን የሚፈጠር ይመስላል? ማሜ የተናገረው ላይ ባሾፍ እሱ እያለ ነው? በሱ ዘመን ብኖር ነው? ያው እሱ እያለ በሱ ዘመን ብትሆንና የሆነ ብታሾፍ ምን የሚፈጠር ይመስላል? የሆነ ያበዳ ያወርዷል ይለኛል የሚያስወግረኝ ያበዳ አንድ ነገር አያማ ወረደልኝ ካለማ አሪፍ እኮ ነው። እንደ ሙቁርፉድ እና ሙቁርፉድ አልኳት ኪርፋ ያው ነው እና ሁለት ግመል ላይ እግር ይሰቀልና ትሰነጠቃለህ ብሮ። አያማ ቢወርድለት ጥሩ ነው እኮ እሱ በጣም ኃይል ካገኘ በኋላ ነው። ኃይል ሲያጣ ምን ብሎ ቢሸውዳቸው ጥሩ ነው? ገና ሳይደራጅ በፊት ማለት ነው። ይሄ ሚሊታሪ እንትን ሳይኖረው በደንብ ሳይደራጅ ምን አላቸው መሰለ? ሳሂህ ሙስሊም 278 ኤ ላይ ያለ ነውና when anyone among you wakes up from sleep ከእንቅልፉ ማንም ሰው ሲነቃ አለ he must not put his hands in the utensils ወይም ደግሞ ይሄ እቃዎች ማለት ነው። እቃዎች ላይ ማንም ሰው ከእንቅልፉ ተነስቶ ምናምን እቃዎች መነካከት የለበትም till he has washed it 3 times አለ። እጁ 3 ጊዜ ከመታጠቡ በፊት ምናምን ብሎ ተናገረ። for he does not know where his hand was during the night ምክንያቱም ሌሊቱ እጁ የት እንዳደረ አይታወቅም አያውቅምና ብሎ ተናገረ። ዘን አንድ ሰው ይህን ነገር ሲናገር መሐመድ አንድ ሰው ምን ይላል?
በጣም አሾፈበት፣ በጣም ቀለደበት። እንግዲህ ፋይድ አልቃድር አልነዋዊም በአልሙናዊ የተፈሰረ ሐዲስ ነው እና ሸርሑ የዚህ ሐዲስ ማብራሪያ ስለምን እያወራ ነው ወይ ምን እያለ ነው የሚለውን ሲናገር አንድ ከነዚህ ከኢኖቬተርስ ወይም ደግሞ ከእስልምና ውጭ የሆኑ ሰዎች ይሄንን ነገር ሲሰማ እንዲህ ብሎ ተናገረ፣ ቀለደበት። so he said mockingly I know where my hands spent the night it was in the bed አለ። አይ እንዴ እጄማ የት እንደሚያድር አውቃለሁ፣ እንዴት አላውቅም? አልጋው ላይ ማለት አልጋውን አይሉ ሊያድር የሚችለው የት ሊያድር ይችላል ምናምን ብሎ በቀልድ ነገር ተናገረ አለ። ከዛ በኋላ ምን ቢፈጠር ጥሩ ነው? so he wake up the next morning ማለት ነው። በነጋታው ሲነቃ had his hand inserted his hand into his sticker ምን ይላል? እቺ ትነበባለች አብቱ his elbow እስከ ምንድነው የሚባለው? እስከ ክርኑ ድረስ እጁ ገብቶ አገኘው ይላል። እጁ እስከ ምኑ ድረስ? እስከ ጉልበቱ የእጅ መታጠፊያ አለ፣ እስከዛ ድረስ በመቀመጫው ገብቶ አገኘው። ጀስት ኢማጂን እንዲህ እያለ ነበር የሚሰክሳቸው እና በመሐመድ ሞክ እንዳታረጉ ነው አክቹአሊ። ኦኬ እንደዚህ አይነት ቀልድ ስትቀልዱ በቃ እጁ የት እንደሚያድር ሌሊት አታውቁም ብሎ ስለተናገረ አንዴ እጄማ አልጋይ ላይ ነው የሚያድረው ብሎ ስለቀለደ እጁ የት አገኘው ነው ሲነሳ ገብቶ አገኘው እና በጣም ደሳስ የሚሉ ታሪኮች እንዳለ ጃልባ ነበር ክርስቲያኑ ማለት ነው። እስከ ዛሬ የዮሐን እጅ የት እንደነበር ዛሬ ነው የገባኝ ታውቃለህ? ኧረ ያንቺ አሁን ነገ ነው የምናየው። አንተሽ አሁን ቀልደሻል፣ ነገ ትታያለሽ። ውጤቱ ነገ ታየዋለህ አንተሽ። በነገራችን ላይ ዋዴ ፓፓ የሰጠኝ መጽሐፍ ዮኒ የሰጠኝ መጽሐፍ አልሂጅራ የሚለው እስላማዊ የስደት አስተምሮ የሚለው ማለት ነው። ነፃነትን መቀበል ወይስ እስልምናን በኃይል መጫ ምናምን የሚለው መጽሐፍ በቀደም እያነበብኩት የእሙ ቁርፋን ታሪክ አገኘሁበትና ብዙ ማቴሪያልን የያዘ ነው። አሪፍ ነው ማለት መሐመድ ያደረጋቸው ጭካኔዎች ዮኒ እኮ አንብባ ጨርሳ መከራከር ስለደበራት ነው ላንቺ ሰጠች። ወይ ጉድ! መዳፍ መሰለ እንደ አንተሽ ስለ መጽሐፍ እኮ ነው እየተወራ ያለው። አይ ወዴ ለጥያቄ ልሂድ ሰዎች። እሺ አንቺ ጠይቅና መልሰን ያንቺን እንወጣለን። በቃ መልካም። ይኸውልህ እስከ ዛሬ ረጅም ዓመት ሆኖኛል የኢድ አልፈጥሩንም ምንም ኢዱ መግቢያውንም መውጫውንም ስንሰማ። እስኪ አንድ ቀን ዛሬ ጨረቃ ታይታለች ነገ የኢድ ጾም ይሆናል የተባለበት ቀን የምታስታውሱ ከሆነ ወይንም ደግሞ ዛሬ ጨረቃ ታይታለች ነገ ኢድ በዓል ተከብሮ ይውላል የሚል እንትን ከሰማችሁ የተነገረ ነገር ከሰማችሁ፣ ሁልጊዜ የምሰማው ዛሬ አልታየችም ከነገ ወዲያ ጾም ይገባል፣ ዛሬ አልታየችም ከነገ ወዲያ፣ ዛሬ ስላልታየች ነገ ወይ ከነገ ወዲያ ምንድነው የሚባለው ኢድ ይሆናል። እንደዚህ የሚባል ነገር ብቻ ነው ሰምቼ ማውቀው እንጂ ዛሬ ጨረቃ ታይታለች ነገ ጾሙ ይገባል፣ ዛሬ ጨረቃ ታይታለች ጾሙ ይወጣል ሲባል ሰምቼ ወንድማችን ምን ቋል ጨርስ ተይኝ አንቺ። አይ መሐመድ ከፍሏታል እንዴት ትታይ ጨረቃዋ ራሱ ታዲያ የከፈለችውን ፍለጋ አይደል እንዴ ያሉት? እንደሱ ለሁለት የሰነጠቃትን እኮ ነው እየፈለጉ ያሉት አይደል? እና የሚያስታውስ ሰው ካለ ወይንም የሆነ በዜናም በቴሌቪዥንም በጋዜጣም ምናምን ሲታወጅ በፊት የሰማ ሰው ካለ እኔ ራሱ ባቀው ደስ ይለኛል። አንድ ቀን ሰምቼ አላውቅም። ግዴታ ግን ማስረጃ ፈልጋለሁ ይዋዲ ካንተ። ይሄኔ እኮ ጨረቃ ላይ ነው ያለው። ይዋዲ ከባድ ጥያቄ ጠየቅኩሽ፣ መልስ አጣሽ።
አረቦች ከሆነ አስታውሳለሁ በዜና ምናምን ይነገራል ይመስለኛል በአረቦች ማለት ነው። እዚህም እኮ ይነገራል፣ ግን እኔ አንድ ቀንም ሰምቼ አላቅም ነው የምልሽ። ልክ አሁን በአሁኑም ጨረቋ ስላልታየች በሁለተኛው ቀን ነው የሆነው አይደለ? ሁል ጊዜ እንደዚህ ነው የሚሆነው። አንድ ቀን የዕለት ሁለት ሆኖ አያውቅም ነው የምልሽ። እሱ ለእኔም ጥያቄ ነው። ትክክል። ለምን በዕለት ሁለት አይሆንም ነው? አሁን ለምሳሌ ዘንድሮ ጨረቃ ታይታለችና ነገ ኢድ ይሆናል የሚባል ነገር ሰምቼ አላውቅም። አልታየችም ነው ሁሌ አልታየችም ነው። ሁሉ ጊዜ ጨረቃ ስላልታየች 31ኛው ቀን ላይ ይፈታል ነው፣ ወይንም ደግሞ ጨረቃ ስላልታየች ነገ ሳይሆን ከነገ ወዲያ ጾም ይገባል ነው። እንደዛ ነው ሲባል ሰምቼ የማውቀው። ይሄ የሁላችንም ጥያቄ ነው። እንጠይቃቸው ሌላ ቀን። ክንክን ነው የሚያደርገኝ። አንቺ የሁል ጊዜ ምናምን ተኛለሽ፣ እኔ ክንክን ነው የሚያደርገኝ። እቺ ጨረቃ እውነተኛ ከሆነችማ መታየት አለባት እኮ። ገምሷታላ እንዴት ትታይ? መሐመድ ከፈላት አሉን የተከፈለች እና ገሚሱን ራሱ የተገመሰችዋን ስሷን አይደል እንደ የሚፈልጉት ማማ መች ሙሉዋን ሆነና ያዴ እያየን እንጨምራለን የሆነ እምነት። እሺ እሷማ የመካ እኮ ነች የተገመሰችው፣ ሌላኛው አልተገመሰም። ጨረቃ Bring me 3 stones, quick! 3 stones? Coming right up! What is this? That is not a stone! It's close enough! Ha! Impure, be gone! You're so picky! Brother, bring me 3 stones, quick! 3 stones? Coming right up! What is this? That is not a stone! It's close enough! Ha! Impure, be gone! You're so picky! ሐዲስን ታውቃላችሁ አይደል? ስለ 3 ድንጋይ የሚያወራ በድንጋይ በየሌለው ነው። ስለ 3 ድንጋይ አይደለም ወንድማችን፣ ስለ 2 ድንጋይና ስለ 1 ኩበት ነው የሚያወራው። አንድ ኩበት ነው እንዴ? አንደኛው ኩበት ነው። ኩበት ጭራሽ በእውነት ወዴት ኩበቱን ለመጠቀም እንደማይችሉ ክፈተው ሐዲስ እሱ እኮ ታዘጋ ያብራራዋል። ለምን እንደሆነ መጠቀም የማይችሉት ማለት ነው። ሐዲስ የወንድሞቻችሁ ምግብ ነው የሚልበት። አይቼው ነበር። ኦኬ ወይት ልክፈተው ሐዲስ። አዳሜ ነገ ቀኝ እጅሽ የቱ ጋር እንደሚሆን እርግጠኛ ነኝ። ማን ላይ ሞካ አድርገሽ ማን አባቱ ይቀራል? ወይ ቤላክ ናቱ ነች ደህና ጊዜ ያመለጠችው ትላለች። ስማ ኧረ ይሄ ከኢማሙ ቀድሞ ራሱን የሚያነሳ ፊቱ የአህያ ፊት ይሆናል የሚለው ከሰረ እኮ። ወይ ደቅ ብለው ሳይቀየሩ ይኸው አለፈ ዘመናት ተባለለት። ሰውየውን አስረው ከቦ እያዩት ነው አሉ እኮ። ካሁን ይቀየራል ብለው ካሁን ጭራ ወጣ እያሉ። ኧረ ከባድ ነው ይሄ፣ በጣም አስቸጋሪ ነው። ፕሮፌሲ ሲኮላሽብህ አስበዋል። ስንፈተ ፕሮፌሲ እዛ የእኛ ጎረቤቶች በኳስ እየገመቱ ይስታሉ። እዚህ በፊት ተጀመረ ደግሞ እኔ እኮ በጣም እኮ ነው የሚገርመኝ። እዚህ አርሰናል ዘንድሮ ዋንጫ ይበላም አለ። ይኸው ለ4 ዋንጫ እየሄድን ነው እንግዲህ። አንዱ ሲገርመው ለ4 ዋንጫ እየተወዳደረ ነው። እንደ አንዱ አልሰማህም እንዴ? ከ20 ምናምን ዓመት በኋላ ዘንድሮ ይበላል ብሎ ሳይበላ ሲቀር ሴቶች ባለፈው ዓመት ሴቶች አልበሉም እንዴ አለ። Here, my friend, best water in the desert. Those are flies. Exactly. Very good for you. wait አይሰራም። አይ ቲንክ ሌላ አድርጌ ልክፈተው።
የዝንቡን ቪዲዮ ነው። የትኛውን ነው? የአጥንቱ ይሄ የወንድሞቻችሁ ምግብ የሚለውን ፈልገ ነው? እሷማ ቤላ ትከፍተዋለች አዲሱን። ይሄም አንተ ነው ዝንቡ ነክራችሁ እንትን ጠጡት የሚለው ዝንቡ ዝንቡ። ኦኬ፣ በአንድ በኩል እንትን በአንድ በኩል መድኃኒት ነው። አረ በቃን ወንድማችን። እነሱ በድል አጠናቀው ወንድማቸውንም አስፈትተዋል። እንዲኛ ቢያንስ ዛሬ ረፍት ናቸው ብለህ ነው? ይብቃን እንብላበት ዛሬ እንኳን። ትላለህ። ከዛ ደግሞ ሲጨርሱ ዝም ሲል ትገባለህ። አብርሼ ባሮኬ አብርሼ እንዴት አለህልኝ? እኔ ደህና ነኝ። አንተ ደህና ነህ? ሰላም ገባችሁ? ማታ ትናንትና እደውላለሁ ብዬ ማለት ነው። ከዛ እቺ ማታ ስልክ ተቀብያል ነበር የመጣሁት። ከዛ እሱን ለማስተካከል ቲክቶክ ምናምን እገባለሁ ብዬ 5 ሰዓት ይሰጠኛል በተለይ ዳውንሎድ ለማድረግ ቲክቶክ አፑን ማለት ነው። ድጋሚ ደግሞ እየወጣሁ ምናምን እንትን እያልኩኝ በቃ ብቻ ሀሳቤ እዛ ላይ ተሰረቀ። ከዛ ማታ በዛው ገባሁ ምናምን ሳልጽፍልም ሳልደውልልህም ይቅርታ አብርሽ። ሰላም ከገባችሁ እግዚአብሔር ይመስገን። እንኳን ደህና ገባችሁልኝ። አሜን ባሮኪ። የውሃዴን ሸኘዋትና ከዮሐዴ ጋር ነው ስንደዋወል የነበረው። ስገባም ለሱ ደወልኩለት። በእርግጥ አንትሽም ደውሎልኛል መንገድ ላይ ልክ እንደደረስኩ ነው አንትሽም የደወልልኝ። በቃ እንኳን ሰላም ገባህልኝ አብርሽ፣ እንኳን ሰላም ገባህ። ግን እቃው አልደረሰኝ። አረ ልክ ያለው አንትሽ ተው ማርያምን። ማታ መብራት ጠፋ ልክ ሰፈር ስደርስ ማለት ነው። ከዛ ስልኬም ቻርጅ አልነበረውም ዋይፋይም ጠፍቶ ነበር። በቃ አቋርጠናል። እሱ 1-3 ልኮልኛል ግን አላገኘውም። አይዘግ ነው ያንተን ላክልኝ፣ አርካይቭ ይሆናል። ልኬዋለሁኝ ጠዋት። የሚጨመር ካለ እንጨምርበታለን እንጂ። እሺ አብርሽ ማሚታ ቅመም። አይ አንቺ ቅመም አብርሽ እንዴ በዛ ሰዓት ማለት መብራት የጠፋ ሰዓት እኛ ጋር 4 ሰዓት ምናምን ነበር። በዛ ሰዓት ትዘዋወራለህ። ልክ ነሽ። ለነገሩ ቦታው የገባ ነው በቃ ለ4 ምናምን ጉዳይ እንደዛ አካባቢ። ደህና ነህ? ቤተሰብ ሁሉ ሰላም? ማሚታዬ እግዚአብሔር ይመስገን። ማማ የቤት ቁጥርሽ ይቀርሻል። ነገራቸው ችግር የለም። ሎኬሽን አስቀምጣለሁ። አረንዳ አፈሪ። እሺ ቤልቾ ቅመም ትንሿ ቅመም ትያለሽ። እንዴት ነህ አብርሽ? እግዚአብሔር ይመስገን አለሽ? የሱከና አለ እግዚአብሔር ይመስገን። ሁሉ ሰላም አለሁልሽ ቤልዬ። አለ እግዚአብሔር ይመስገን። ጎበዝ በርቺ። አንቺ ጀግና የበረታሽ ነው፣ ቀጥይበት። ክሪስም ሰላም ብያለሁ። ክርስቲያን እግዚአብሔር ይመስገን አለ ሆይ። እግዚአብሔር ይመስገን። ጠፍተህ ነበር። በስማ እውነት ነው። ያው አልፈልግ አሉና ምን እናድርግ ትላል። ያው እያየናችሁ ስለሆነ ጎብዛችሁልናል። ከስር እንከታተላለን እኮ። ችግር የለውም ስጠፋ ጊዜ አለው። እሺ በርቱ። ቀጥል ወንድማችን። አቋረጥን፣ ይቅርታ። ችግር የለውም ይብቃ። ለዛውም በሳቅ ሰው እንዳይሞት አይበቃም? ይብቃ። አይ ቲንክ አረ ይሳቁበት፣ ሂድበት፣ ገና እንሄድበታለን ትላለህ። Here, my friend, best water in the desert, extra protein. Those are flies. Exactly, very good for you. I'm thirsty. Hey, I feel amazing. Told you. ይሰማ ነበር አይደል? ኧረ በደንብ ይሰማል። ጨመቅ ጨመቅ አድርገው ሰዳት ነው የሚለው።
እንግዲህ ዝንቧ በአንድ መድኃኒት ነው የያዘችው፣ በአንድ ክንፋ። ምርጥ ፕሮቲን ነው እኮ የአረቡ ሀገር ውሃ። ጧል ይሉናል እኮ ብዙ ጊዜ እዛ እኛ ሰፈር ጭራሽ የምር ሳይንስን ያረጋገጠው የሆነ ጊዜ የሆነ ጽሑፍ ይዞ መጥቶ በአንድ ክንፏ የሆነ መድኃኒት መሆኗ በሳይንስ ተረጋግጧል አለ። ከቆሼ ነው ያነሳችው በለኝ መድኃኒቱ። በዚሁ አጋጣሚ ሳይንስ እኮ ተቀይሮ ሊሆን ይችላል። በእኛ ጊዜ በሽታ እንደምታመጣ ነው። እንደውም ዝንብ ቆሻሻ ሬዳ በሽታ እንደምታመጣ ነበር የተማርነው። አሁን ሳይንሱ ቀየረ ሐሳቡን ማለት ነው። ማስረጃ ከቁርአን አምጣ። እንደዛ ማስረጃ ከቁርአን ከቁርአን በአንዱ ክንፏ በሽታ በአንዱ ክንፏ መድኃኒት ነው ያላት። ስለዚህ በአንደኛው ክንፏ በግራ ነው በቀኝ ነው ማማዬ በሽታው ማን ነው እንደዛ ብሎ የፈሰረው? አይልም። ተጠንቶ እኮ ነው። አስባችሁታል? በቀኝ ብቻ አጥንተው ሳይንቲስቶች በቀኝ ብቻ መድኃኒት ሲያገኙ ማለት ነው። አስበው። ስለዚህ በግራ በኩል ያለውን ይዤ ልመጣለሁ፣ ከዛው ከቁርአን አመጣላለሁ። በግራ ሳይድ ያለው እንትን ማለት ነው። ሳልወጣ አንድ ነገር ልናገር። ዮሐዴም ትሄድበታለህ። ቆይ እንትና መኩ ቪዲዮ ሰርቶበታል። አንዳንድ ፌሚኒስቶች ድምጽ ከኔ ነው ይመስለኛል። የመምህር ዮርዳኖስን ትምህርት ንግግር አምጥታ ምንድን ነው ያሉት? ሴት ልጅ ከ15 እስከ 18 ዓመቷ ማግባት አለባት። ከዛ በኋላ የምትፈልገውን አታገኝም አይነት ንግግር ማለት ነው የተናገሩት። በዛ ላይ ቤተክርስቲያንን ነው ለመናገር የመጣችው ልጅቷ ማለት ነው። ፌሚኒዝም ናት። መምህር ስለሆነ የሆነ እንትን ላይ ቆሞ ስላወራ ብቻ ቤተክርስቲያንን አንድ ሰው ሊናገር አይችልም። ልታውቁ የሚገባው ክርስቲያኖች፣ ግለሰቡ በቤተክርስቲያን አስተምሮ ይመዘናል እንጂ ቤተክርስቲያን በግለሰብ አስተምሮ አትመዘንም። ገባችሁ? ግለሰቡ በቤተክርስቲያን አስተምሮ የሚናገረው ነገር በቤተክርስቲያን አስተምሮ ይመዘናል እንጂ የዛ ሰው ስነ ምግባር በቤተክርስቲያን አስተምሮ ቤተክርስቲያን አትመዘንበትም። በዛ ሰው ንግግር ወይም ደግሞ በዛ ሰው ጥፋት ማለት ነውና እንደው ለነሱ ጥያቄ ማቅረብ ፈልጋለሁ። ፌሚኒዝሞች ማለት ነው እንደው ቤተክርስቲያን ላይ ሲያመጡ ቪዲዮ የሚከፍትልኝ ያለ ክርስቲያን ወይም ዩዋዴ እኔ አካውንት ላይ ገብታችሁ አይታችሁታል። ያ ኡስታዝ ሁለተኛ ሚስት ልታገባ ስትፈልግ ሚስትን አታስፈቅድ። ማናት እሷ? ምንድናት? ሚስት አትፈራም። ወይም ደግሞ ስታገባ ፉንጓን አታግባ፣ ቆንጅየዋን አግባ፣ ስታያት የምትዘገንን ሴት አታግባ አይነት ንግግር የሚናገሩ ኡስታዞች ይሄ ለሴት ልጅ ክብር የሚሰጥ ነው ወይ? አንደኛ። ሁለተኛ ነገር ሼክ ናቸው፣ ኡስታዝ ሳይሆኑ እነዚህ ኢማም የተባሉ ማለት ነው። ሁለተኛ ደግሞ በእስልምና አስተምሮ በራሱ ኡስታዙ ወጥቶ እራሳቸው ሙስሊሞች በራሱ የአይሻን እድሜ ስናነሳባቸው የሚመልሱት ምንድን ነው? አይሻ በ6 ዓመቴ ደርሻለሁ ብላለች ብለው ነው ዲፌንድ የሚያደርጉት። ማለት የትኛውም ኡስታዝ ወጥቶ ሴት ልጅ እስከ 15 ዓመት ማግባት አለባት ብሎ ነው የሚያብራራው። እንደነዚህ አይነት ቪዲዮዎችን ለምንድን ነው ሪያክት የማታደርጉት? ለምንድን ነው የሆነ ነጠላ ለብሶ የሚያወራን ሰው ስታዩ ብድግ ብላችሁ ቤተ ክርስቲያን ብላችሁ ጣት ልቀስሩ መመጡት? ሁሉ ጊዜ እኔ በጣም የሚገርመኝ ነገር ከዚህ የባሰ ሴት ልጅ የሚያዋርድ የሚሳደብ ሴት ማናት? አትፈራም። ሁለተኛ ሚስት ስታገባ አይደለም ሚስትህን አባትህን ማስፈቀድ የለብህም። ሚስት ማናት እያለ የሚናገር ኡስታዝ ላይ ሪያክት የማያደርጉ ሰዎች ልክ የሆነ ነጠላ ለብሶ ስለተናገረ ብቻ መተው ቤተክርስቲያን እንደዚህ ሴት ልጅ ምን ያህል ሃይማኖትን አትናገሪ ትሉኛላችሁ፣ ግን እዩ ሃይማኖተኞች እንዴት እንደሚናገሩ ምናምን ብላ መታለች ማለት ነው። አንደኛ የተጋባ ሰው ሁሉ ግንኙነት ያደርጋል ማለት አይደለም ሲጀመር። እናንተ ቶሎ ብላችሁ ያንን ሐሳብ ስለምታስቡ እንጂ የተጋባ ሰው ሁሉ ያን ግንኙነት ይፈጽማል ማለት አይደለም። ወደ አማራ ክልል መሄድ ትችላላችሁ። በ10 ዓመቷ ራሱ ልትታጭ ትችላለች። ለቄስ ማነው ዲያቆን ለሆነ ወጣት በ10 ዓመቷ ታጭታ እስክታድግ የምትጠበቅ ልጅ ትኖራለች። ያ ማለት ግንኙነት አደረገች ማለት አይደለም። ገብቷቸዋል። እና
ጥያቄ የሚሆንብኝ ለምንድን ነው ሼኾች ምናምን ሲናገሩ ወታችሁ የማትቃወሙት? ለምንድነው ክርስትናው ላይ ብቻ ትኩረት የምታደርጉት? እኔ በጣም የሚገርመኝ ነገር ይሄ ነው። እና ሄድ በሉበት እንደው መገናኘታችሁ ካልቀረ ያ ቃል ታሰማልን ማማዬ። አንዳንዴ የሆነ ሃይማኖት ከሰዎች ወይነ ሰዎች ሃይማኖት ሪፕሬዘንት የሚያደርጉ ይመስላቸዋል። አይደለም። በእኛ አንድ ሰው ቤተ ክርስቲያንን ወይም ደግሞ የቤተ ክርስቲያንን ትምህርት እስካስተላለፈና እስካስተማረ ብቻ ቤተ ክርስቲያንን ሊወክል ይችላል። አለበለዚያ ግን ቤተ ክርስቲያን ያላስተማረችውን ወይም ደግሞ በአባቶች የማይታወቅ ትምህርት ይዞ ከመጣ ግን በቃ እሱ የራሱ ክፍተት ይሆናል ማለት ነው። አንድ አስተማሪ ወይ ምናምን የሆነ ነገር ሲያደርግ ከተገኘ በቃ እሱ ይኸው እንደዚህ ያደረገ ክርስትና እንደዚህ ያስተምራል ማለት ነው ብለው የሚወስዱ አለ። አይደለም። ኦኬ፣ የአንድ ፐርሰናል ችግር ወይም ጉድለት ቤተ ክርስቲያንን አይወክልም። ኦኬ፣ አንድ ሰው ደግሞ ጥሩ ነገር ካስተማረ ካስተላለፈ ከራሱ አይደለም እሱ አይደለም የሚሞገሰው። ኦፍኮርስ ትምህርቱ የሚወስደው ከቤተ ክርስቲያን ነው የሚሆነው ማለት ነው። ይሄ በደንብ ሊታወቅ ይገባል። ሰው በቤተ ክርስቲያን ለአቅመ ሔዋን ወይም ደግሞ ለአቅመ አዳም የሚባል አለ። አቅመ ሔዋንና አቅመ አዳም ሲደርሱ ነው የሚባለው። ሰው አቅመ ሔዋን የሚባል አለ፣ አቅመ አዳም የሚባል አለ። በዛ መሰረት ነው የሚካሄደው። ከዛ ውጭ ከሆነ ቤተ ክርስቲያን ራሱ አትፈቅድም ማለት ነው። በእስልምና ግን አቅመ አዳም አለ፣ አቅመ ሔዋን የሚባል የለም። በነገራችን ላይ ለአቅመ ሔዋን የደረሰች የሚባል የለም። ስለ ህፃናት በአስተምሮ ደረጃ ነው። አክቹዋሊ በአስተምሮ ደረጃ ነው። የእስልምና ደግሞ የሆነ ሰው ተነስቶ የሆነ ኡስታዝ የሆነ ኢማም ተናገረ አልተናገረ አይደለም። አክቹዋሊ ግን በአስተምሮ ደረጃ ትምህርታቸው እንደዛ ነው። የመሐመድ አስተምህሮ ይዘው ነው የሚናገሩት። አሁን አይ ቲንክ ማማዬ እየተናገረች ያለችው ሼክ መሐመድ ዘይንን ትምህርት ነው አይደለ? ሼክ መሐመድ ዘይን ማለት አፍሪካ ቲቪ ፈትዋ የሚሰጡ ሰው ናቸው። በተፍሲር ደረጃ ደግሞ አይ ቲንክ ኢፍናት ካልተሳሳትኩኝ በቁርአናቸው ደረጃ በውጭ ሀገር ተፈቅዶላቸው ቁርአን እንዲተረጉሙ እንዲፈስሩ የተሰጣ አውቶሪቲ ያላቸው ሰው ናቸው ማለት መሐመድ ዘይን ማለት እሳቸው የሚናገሩት ነገር ነው። አንድ ሰው ሚስት ይዞ አንደኛ ሚስት ምክንያቱ ቁርአኑ እስከ 4ኛ ስለሚፈቅድለት አንዲት ሚስት ሁለተኛ ሲያገባ አወቀች አላወቀች ፈቀደች አልፈቀደች ማተር አያደርግም። የሰውየው ፍላጎትና አቅም ነው የሚወስነው። ስለዚህ እሷ ፈለገች አልፈለገች ፈቀደች አልፈቀደች ሁለተኛ ሶስተኛ አራተኛ የማግባት መብት አለው። ይሄ ትምህርታቸው ነው። እና የፍቺ ምዕራፍ የሚል ደግሞ ምዕራፍ አላቸው አይደለ? እነሱ የሱረቱል ተሕሪም የሚባል ምዕራፍ አላቸው። እና የፍቺ ምዕራፍ ማለት ነው የመፋታት ምዕራፍ ነው። እና ምን ሰዎችን መፍታት ይችላሉ የሚለውን ህግ ሲያስቀምጥ ከቁጥር 4 ላይ ምን ይላል? አደፍ ያቋርጣሉ። በጣም አርጅተው አደፍ ያቋርጡ ሊሆኑ ይችላሉ እነዛ ሴቶች ማለት ነው ያገቧቸው። ልክ መሐመድ እንትናን ሳውዳን ማለት ነው። ሳውዳ አርጅታ አርጣ ነበረ። እሷን ሊፈታ ቢፈልግ አሁን ለምሳሌ ከዛ ደግሞ ህፃናት ከመሆናቸው ደግሞ ገና የወር አበባ ያላዩ ሊሆኑ ይችላሉ። ስለመፋታት ህግ ማለት ገና ህፃን ሆና የወር አበባ ያላየች ገና ህፃን ከሆነች እንዴት ነው መፍታት የምትችሉት የሚል ህግ ተቀምጦላቸዋል። ከዛ ደግሞ እርጉዝስ ከሆነች ሶስት አይነት የሴቶች ደረጃ አስቀመጠ። አንዷ በጣም ከማርጀቷ የተነሳ የወር አበባ ካቆመች ጥያቄ የሆነባቸው ማለት ነው። ያው የወር አበባ የሚያዩ ከሆነ የታወቀ ነው። የወር አበባዋ ካለ ለ3 ወር ጠብቁ የሚል ህግ ስላላቸው ማለት ነው። ምክንያቱ ከ3 ወር በኋላ ሌላ መልሳ ብታገባ ልጁ የማን ነው ምናምን የሚለው አይለይም ተብሎ ስለሚታሰብ ማለት ነው። ሶ በጣም ግራ ያጋባቸው እርጉዝ ከሆነች እና በጣም ካረጀች እና ደግሞ ገና ህፃን ከሆነች የወር አበባ ካላየች ፍቺ እንዴት ነው የሚካሄደው ብለው ጠይቀውት ነበረ ለመሐመድ። እና ምንድን ነው የጠየቀው?
በጣም አርጅታ ከሆነ የምርም የወር አበባ ቆሟል አልቆመውም ለማለት እሱም 3 ወር ጠብቁ። በጣም ህፃን ከሆነችም እንደዛ የወር አበባ ጀምራለች አልጀመረችም የሚለው እርግጠኛ እስክትሆን እሷም 3 ወር ጠብቃችሁ፣ ያው እርጉዝ ከሆነች ግን እስክትወልድ ጠብቃችሁ ፍቷቸው ሚል ማለት ፈታችሁ ከዛ በኋላ ማግባት የሚችሉት የሚል ህግ አስቀምጦላችኋል ማለት ነው። ስለዚህ ተመልከቱ፣ ገና የወር አበባ ያላዩ እንኳን ኦኬ መፍታት እንደሚችሉ በሚገባ ተጽፎላቸዋል ማለት ነው። ከዚህ አንጻር ነው የሚታየው ማለት ነው። እናመሰግናለን። ዮሐዴ ቃልዮት ያሰማልን። ብረምስኪ ማሚታ ያው ካለችው እኔም የተወሰነች የሆነች ነገር ልበልበት ብዬ ነው። ሌሎቹ ሲናገሩ ማንም አይናገራቸውም። የሙስሊሞቹ እንትን ላይ ምንድነው ሼኮቻቸውም ሌሎቹም ስለ ህፃናት ጋብቻ ሲናገሩ ምንም አይሉም። እኚህ ፌሚኒስት የሚባሉት ልክ የክርስቲያኖች የሆነ ነገር ሲናገሩ ዘለው እነሱ ላይ አፋቸውን ያላቅቃሉ አይነት ነገር ማለት ነው። ባይዘዌ እኛ ራሳችንን ማስከበር ያልቻልነው አንድ እኛም ነን። ምክንያቱም እኛንን የተመቸናቸው በጣም ተመቸናቸው። እኛ ጾም ላይ ያለን እነሱን ጾም እናስፈታ እንላለን። በጣም የሚገርመኝ ጨዋታ ማለት ነው። እኛም ጾም ላይ ነን፣ እየጾምን ነው። ያውም ሌሊት አንበላም እኛ። እነሱ ሌሊቱን ሙሉ በልቶ ሌሊት 11 ሰዓት ከምናምን ተበልቶ እስከ ማታ 1 ሰዓት ኖርማል ነው፣ ምሳ መዝለል ማለት ነው። እሱንም በእንቅልፍ በምንድን ነው የሚሸወደው? እንደዛ እየሆነ እኛ ግን ቢበዛ ማታ በጣም ቢበዛ እስከ 3 ሰዓት ነው። እስከ 3 ሰዓትም አንዴ ወይ ሁለቴ ነው እንበላው። ልክ 9 ሰዓት ላይ እንበላለን ከቅዳሴ ስንወጣ። ከዛ ማታ 2 ሰዓትም 1 ሰዓትም እሱንም የሆነች ነገር ትንሽዬ ነገር የሆነች ነገር እንቀምሳለን። ከዛ ሌሊቱን ሙሉ አንበላም፣ ቀኑን ሙሉ አንበላም እንውላለን። እነሱ ግን ሌሊቱን ሙሉ ሲበሉ እያደሩ ልክ እነሱ እንደተጎዱ እያስመሰልን እንደተጎዱ በቃ አለ አይደለ? ወይኔ በጣም ጾመኛ ናቸው የእነሱ እኮ ይከብዳል እስከ ማታ 1 ሰዓት ነው ምናምን እየተባለ እያካበዱላቸው። ኧረ ይሻላል። እኔ የኛ ሀገር ጅብ ከነሱ በተሻለ ይጾማል ነው ምለው። በደንብ አድርጎ ይጾማል የኛ ሀገር ጅብ። እንዴ ጅብ እኮ ሌሊት እንጂ ቀን አታገኙትም። ቢገኝም ላያገኝ ይችላል ሌሊት ማለት ነው። ከ3 ሰዓት በፊት አይበላም እሱ። አሁን 3 ሰዓት ወጥቶ ራሱ ላያገኝ ይችላል ምግቡን ማለት ነው። እነሱ ጋር ግን አመቱን ሙሉ የተሰራበት የሚያልቀው እኮ በ1 ወር ውስጥ ነው። በ1 ወር ውስጥ የምግብ አይነት። እንደዛም ሆኖ ግን በመንግስት ደረጃ ድረስ ኦርቶዶክስ ላይ ማለት በቃ ኦርቶዶክስ ጾመኛ ነች። ኦርቶዶክስን ቼክ ያላረገ መንግስት እነሱ ጋር እየሄደ ቤተመንግስት እንግዲህ የሁሉም ነው። የክርስቲያን አይደል፣ የሙስሊም አይደል፣ የፕሮቴስታንት አይደል፣ የምን አይደል፣ የሀገሪቷ እስከሆነ ድረስ ሁሉንም በአንድ አይን ማየት ነበረበት። ነገር ግን ምንድነው የሚያደርገው? ሙስሊሞችን እየሰበሰበ እዛ ላይ ላስፈጥር ይላል። በጀቱ ከማን ነው? በህዝብ። የህዝብ ገንዘብ ነው በጀቱ ማለት ነው። የኛም የክርስቲያኖችም ጭምር ማለት ነው። ኢትስ ኦኬ ምንም አላልንም። ለምን ተደረገም አላልንም። ሲቀጥል የአንድ ሀገር መንግስት ምንድነው እያለ ያለው? እንኳን ለታላቁ ረመዳን ጾም አደረሳችሁ። የነሱ ሳይገባ የኛ ገብቶ ማለት ነው። የኛ ገብቶ እንደዛ እያለ ከዛም በተጨማሪ ትልቅ በቃ የሆነ አለ አይደለ መንግስታዊ ሽፋን እየተሰጠው ከዛ ውጪ ደግሞ ኦርቶዶክስን የማሸማቀቅ አይነት ነገር ያለው የኦርቶዶክስ የሆነ ቦታ ላይ እየተገኙ ኦርቶዶክሶችን ማሸማቀቅ፣ ኦርቶዶክሶችን ማብሸቅ የሆነ በቃ እኔ እንጃ በቃ ከዚህም ከዛም ዙሪያውን ባይዘው በሙስሊሙም ብቻ አይደለም በጠቅላላ በፕሮቴስታንቱ በምኑም ሌላው እርስ በርስ ሲናከስ አታዩም። አጠቃላይ ዙሪያውን ከቧት ያለው ኦርቶዶክስን። ለምን? አንድ ሃይማኖት የተባለች አለች። አንድ ምክንያቱም ሁለት ትክክል ሊሆን አይችልም። ሁለት አይነት አስተምሮ ትክክል ሊሆን አይችልም። አንድ ሃይማኖት ስለሆነች ያቺ ትክክለኛዋ እሷን ለማጥፋት ግን ሴጣን በብዙ አይነት መንገድ ምንድነው አሰማርቷል ጦሩን ማለት ነው። ይሄ ደግሞ የመጨረሻው ዘመን ስለሆነ ምንድነው ዮሐንስ ራዕይ ምዕራፍ 13 ላይ ነው አይደል?
ዲያብሎስ ጥቂት ዘመን እንዳሉ አውቆ በታላቅ ቁጣ ወደ እናንተ ወርዷልና ተጠንቀቁ ይላልና በታላቅ ቁጣ ነው የወረደብን፣ በተለይ በዚህ ዘመን ማለት ነው። ይሄ ዘመን ደግሞ የከፋ ነው። ግማሹን በማረድ በመግደል ምን በማለት በኢኮኖሚ በማድቀቅ በቃ ቀና ብሎ እንዳይሄድ ለመስበር የማይደረግ ጥረት የለም ማለት ነው። እግዚአብሔር ይመስገን። እኛ ግን ሀገራችን በሰማይ ነው ተብሎ ተጽፎልናል። እዚህ ምድር ላይ ምንም ሊመጣ ይችላል፣ ምንም ሊደረግ ይችላል። ግን እኛ ሀገራችን በሰማይ ስለሆነ ምንም ነገር ቢደረግ ችግር የለውም። እዚህ ምድር ላይ አንቀርም። ገዳዮችም ይሞታሉ፣ እኛም እንሞታለን። ልዩነቱ ምንድን ነው? የእግዚአብሔርን መንግስት የመውረስና ወደ ጥልቅ የመውረድ ልዩነት ነው ያለን ማለት ነው። እኛ በምድር ላይ ብንገፋ እግዚአብሔር ይመስገን ጌታችን ኢየሱስ ክርስቶስ ደግሞ ምን ያደርገናል? ያነሳንና መንግስቱን ያወርሰናል። ይሄ ነው ተስፋችን፣ ያ ነው። እዚህ ምድር ላይ ምንም ተስፋ አናደርግም። መንግስትም በመንግስት ደረጃ ቢሰራ ባንክ ቤቶች ሳይቀር እንግዲህ አስበው፣ እኛ እያየን ነው። ዲኮር እየከፈሉ እያሰሩ በስንት በመቶ ሺዎች ዲኮር እየከፈሉ እያሰሩ ለነሱ ምግብ እያዘጋጁ በየሆቴሉ በየምኑ ምናምን አዳራሽ ምን እንትን እያሉ ሙስሊሙን እናስፈጥር ይላሉ፣ ባንኮች ማለት ነው። እኛ ግን አንድ ባንክ ኖሮን ያችን አንዷን ባንክ እንኳን ማሳደግ አልቻለም ማለት ነው። ሂድ አሃዱ ባንክ ላይ አካውንት ክፈት ሲባል ምንድን ነው ምን ያደርጋል? ቅርንጫፍ አለው ምን አለው ምናምን አቃቂር ያወጣል ማለት ነው። እዛ ግን ባንክ አንተ በምታስቀምጠው ብር ምን ያደርጋል? እየወሰደ ሌላውን ያደራጅልሃል ማለት ነው። ይንከባከባቸዋል። እነሱ እኮ የክርስቲያን ምንድነው ሌላ ባንክ አንፈልግም እያሉ የራሳቸውን ባንክ ሁላ በደንብ አድርገው እየከፈቱ ነው፣ የራሳቸውን እያደራጁ ነው። ከዛ ውጭም እኮ አንተ የምትጠቀመውን ባንክ ራሱ እኮ እዛው ጋር ለብቻችን መስኮት ይሰጠን ተብሎ እኮ ለብቻቸው መስኮት ተሰጥቷቸው እየተገለገሉ ነው። ክርስቲያኑ ግን እነሱ በሚፈልጉት ሁሉ መንገድ ነው እንትን እያለላቸው ያለው፣ ባንኩን እየተጠቀመላቸው ያለው። ግን ምንም ቦታ አልሰጡትም፣ ምንም ማለት ነው። እና ክርስቲያኖች ይህንን ነገር ልብ ሊሉት ይገባል ነው። ያው ብዙ ጥቃቶች አሉ። ኦርቶዶክስ ላይ ዙሪያዋን ተከባለች። ከውስጥም ከውጭም ውስጥ ያሉትን ሴጣን የተቆጣጠራቸው ሰዎችን ያስነሳና ውስጥ ነው ያው አሉ ይባላል። ምልክቱ አላቸው፣ ነገር ግን የሉም፣ የወጡ ናቸው። በእነሱ ላይ አድሮ ውስጥ ሆኖ ስራውን ይሰራል። ከውጭም ደግሞ እንደዛው ደግሞ እንትን ይላል። እንግዲህ ያው ችግር የለውም። እኛ ሀገራችን በሰማይ ነው አሁንም ማለት ነው። የክርስቲያን ተስፋው ሀገሩ በሰማይ ነው። እዚህ ምድር ላይ ተፈርዶብን የተጣልንበት ምድር ነች ያለችው እና እቺ ምድር እዚህ እኛ ተስፋ የምናደርገው የሰማዩን ነው። ያንን ነው ጋይስ፣ እያበዛው ነው መሰለኝ። ይቅር በሉኝና ይሄንን ለማለት ነው። ዮሐዴ ማሚታ ባሮኬ መልካም ሀሳብ ነው። አሪፍ ሀሳብ አንስተሃል። ያው በደንብ መስማትና መስራት ያስፈልጋል። እዚህ ያላችሁም ደግሞ 491 ሰዎች ባሮኬ ድጋፋችሁን ይፈልጋል። ድጋፍ ስል ቪዲዮውን ኮፒ ሊንክ ሼር ማድረግ ማለት ነው። በደንብ ብዙ ሰው ጋር እንዲደርስ የሚሰራቸው ቪዲዮዎች አሉ። ካሁን በኋላ የስራ ቪዲዮዎች፣ ይሄን የስራ ቪዲዮ ደግሞ ሼር ኮፒ ሊንክ እያደረጋችሁ ከሱም ደግሞ የሚሰራቸው እቃዎች ይኖራሉ። እነሱን እቃዎች እያዘዛችሁ እንድትተባበሩት እንድትደግፉት ያስፈልጋልና ሰዎችዬ እንዳትረሱ። አረል ባሮክ አው አንቺዬ ላሳያቸው እኮ ነው እንዴት እንትን እንደሚያደርጉት። ኮፒ ሊንክ ሼር ካደረጋችሁት ራሱ እንትን ማለት ነው። ቪዲዮ 2 ጊዜ ያነሳው አሁን ራሱ ሪስትሪክሽን እየሰጠኝ ነው። ባይዜ ሪስትሪክሽን ሰጥቶኛል ምናምን አካውንቴ በቃ እያዛገች ነው ምናምን እና ቲክቶክ ግን እንትን ነው አዲስ ህግ ነው የመጣው ማለት እንደ በፊቱ አይደለም። እንዲያው እኔም እኮ ግራ ገባኝ። ቲክቶክ እንኳን ጡዞ ነው ተው ምን ታረጋለህ? በጣም ጡዘ ነው። ምንም ሳታደርግ አካውንትን ሪፖርት ተደርጓል ቪዲዮክ ማለት ነው። በጣም ነው ቪዲዮ ጠፍቶብኛል። የፒና የተደረገ የመጀመሪያውን ቪዲዮ ገብታችሁ ሼር ሪፖስት ኮፒ ሊንክ ብታደርጉልኝ ሰው የኔ ነኝ ባይዚ ሼር ሪፖስት ኮፒ ሊንክ ምናምን ብታደርጉልኝ ሰው ይጠቅመኛል ምናምን ነገር እና በቻላችሁት መጠን ሼር አድርጉት፣ ሪፖስት አድርጉት፣ ኮፒ ሊንክ አድርጉት ሰዎች ጋር እንዲደርስልኝ ምናምን ማለት ነው። ይህን ስለምታደርጉ በጣም አመሰግናለሁኝ።
በጣም ነው ማመሰግነው አንቺ። ሁላችሁንም ቃሉት ደግሞ ያሰማልን። እጅግ በጣም ደስ የሚል ጊዜ ነበረን። እግዚአብሔር አምላክ የተመሰገነ ይሁን። ምናልባት እድል እንድሰጣችሁ ካላችሁ እድል መወሰድ የምትፈልጉ ካላችሁ እድል ውሰዱ። አይ ቲንክ ቬናርት የሆነ መልእክት አለኝ እያለ ነበርና እንዴት ነህ ብሮስኬ?